አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁኝ። ሰባሁል ኸይር ብያለሁ። ያው ገና እየነጋልኝ ነው እኔ እና ሰው የለም ቤት ብቻዬን ነኝ ማለት ነው። ወይኔ ቤተሰብ ግን ማን ነው ግን ለራሱ ሆድ ምግብ ሰርቶ መብላት ያቃተው እንደኔ? የሆነ ተራብ ልሞን ነው ትላላችሁ። ወላሂ እውነቴን እኮ ነው። ኧረ በጣም ከባድ ነው የምር። ሰው ሲኖር ይሻላል፣ ለራሳችን ሰርተን ለመብላት የሆነ ሰው ሲኖር ይሻላል። በቃ ተጋድሜ ያረፍዳለሁ፣ እነሳለሁኝ የሆነ ነገር ያው ራቡ ጥንት ሲልባችኋል አይደል? ራቤን በውሃ አስታግሰዋለሁ አንዳንዴ። ኧረ የኔስ የጠናን የምር እንዴኔ ያላችሁ እስኪ በኮሜንት ወይ ይበሉኝ። እና ደግሞ ቤተሰብ ላይክ ሰብስክራይብ አድርጉኝ። ኧረ ተው ላይክ ሰብስክራይብ አድርጉኝ በቅንነት ውዶቼ፣ ላይክ ሰብስክራይብ አድርጉኝ በቅንነት። አይከፈልበትም እኮ ስንት ቅን እህቶች አላችሁ። ስለዚህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች ይላችኋለሁኝ። እና ያው ለድምፅ ጥራት ይቅርታ፣ ገና እየተነሳ ነው የምር። ዝም ብዬ በቃ እስኪ ቤተሰቦቼ እንዴት አደራችሁ ልበላችሁ ብዬ ነው እንጂ ያው ገና እየተነሳ ነው ውዶቼ። እና ማለት ነው ይጨንቃል አልኳችሁ። ብቻ መሆን ይጨንቃል፣ አይገልጸውም። በዚህ ላይ እራቡ እንደኔ ሰነፍ ለራሱ ሆድ ምግብ ሰርቶ መብላት የተቸገረ እና ውዶቼ፣ ለማንኛውም አበረታቱኝ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ አበረታቱኝ። ወገን ለወገን አይጨክንም፣ አበረታቱኝ። እሺ ውዶቼ፣ እና መልካም ምሳ ይሆንላችሁ። በያላችሁበት ሰላም ሁኑልኝ። ላይ ጠብቃችሁ ውድድ አደርጋችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። እሺ ውድ መዳም ቅመሞች፣ እኔ በጣም ውድድ አደርጋችኋለሁ። ግን ደግሞ ላይክ ሰብስክራይብ አድርጉኝ። እንደው ስክሎር እያደረጋችሁ አትለፉ። አበረታቱኝ እላችኋለሁ ውዶቼ። መልካም ምሳ